በአሁኑ ዘመን ትልቁና ውዱ የቢዝነስ መገበያያ ገንዘብ ዶላር ወይም ብር ሳይሆን የደንበኞች እምነት ነው። ደንበኞች አንዴ ካመኑ የፈለገውን ያህል ዋጋ ብትጠይቅ ይከፍለዋል። እምነትን ለመገንባት ዓመታት ይፈጃል። ለማጥፋት ግን 1 ሰከንድ ይበቃል። አንድ ሰው ትኩረት በአንድ ነገር ላይ የሚቆየው ለ8 ሰከንዶች ብቻ ነው። ይህ ደግሞ ከወርቅ ዓሣ ያነሰ ነው። በመጀመሪያዎቹ ጥቂት ሰከንዶች ውስጥ የሰዎችን ቃል ካልሳቅ ለዘላለም ታጣቸዋለህ። ማንኛውንም ቢዝነስ የምታሳድግበት 33ቱ የስነ ልቦና ህጎች። ማንኛውንም ታላቅ የቢዝነስ ግዛት ከመገንባታችን በፊት የራሳችንን ማንነት መገንባት አለብን። 90% የቢዝነስ ውድቀቶች የሚመነጩት ከስትራቴጂ ማጣት ሳይሆን ከራሳችን የስነ ልቦና ድክመት ነው። በቢዝነስ ዓለም 33ቱንም የአሸናፊዎች ህግጋት የያዘውና በሚሊዮኖች የተነበበው አዲሱ መጽሐፍ ማንኛውንም የቢዝነስ ወደ ላቀ ደረጃ የሚያሳድጉ ነገር ግን 99% ሰዎች የማያውቋቸው 33ቱ የስነ ልቦና ህጎች ምንድን ናቸው? በዚህ ቪዲዮ ውስጥ በሚሊዮን የሚቆጠሩ ሰዎችን ህይወት የቀየሩትንና ከታላላቅ ስኬታማ ሰዎች የተውጣጡትን ህጎች በአንድ ላይ እናያለን። ስቲቨን ባርትሌት ይህንን መጽሐፍ ሲያዘጋጅ በመቶዎች የሚቆጠሩ ስኬታማ ሰዎችን ቃለመጠይቅ ያደረገ ሲሆን የራሱን የቢሊዮነርነት ጉዞም መሰረት በማድረግ 33 የቢዝነስ ህጎችን አውጥቷል። በዚህ መጽሐፍ ውስጥ የተካተቱት እነዚህ የቢዝነስ ህጎች የሰዎችን ባህላዊ አስተሳሰብ የሚሰብሩ፣ ክርክርን የሚፈጥሩና ወደ ተግባር የሚመሩ ናቸው። በዚህ ቪዲዮ እነዚህን አስደናቂ 33 የቢዝነስ ህጎች በአጭሩ እንቃኛለን። በመጀመሪያ ህጎቹን በ4 ዋና ዋና ምዕራፎች እንከፍላቸዋለን። አንደኛ፣ ራስን የመግዛት ጥበብ። ስኬታማ ለመሆን መጀመሪያ በራስ ማንነት፣ ልማድና አእምሮ ላይ መስራት ያስፈልጋል። ስቲቨን ባርትሌት በዚህ ክፍል በራሳችን ላይ ልንተገብራቸው የሚገቡ 5 ወሳኝ ህጎችን ያስቀምጥልናል። ራስን በእውቀትና በክህሎት መሙላት። የመጀመሪያው ህግ በጣም ቀላል ግን እጅግ ጥልቅ ነው። ባዶ ባልዲ ሌላም ባልዲ ሊሞላ አይችልም። በቢዝነስ ውስጥ ለደንበኞች የምትሰጠው ዋጋ የሚወሰነው አንተ በውስጥህ ባያስከው እውቀትና ክህሎት ልክ ነው። ብዙ ሰዎች ገና ክህሎት ሳይኖራቸው ወዲያውኑ ሚሊዮነር መሆን ይፈልጋሉ። ነገር ግን ስቲቨን የሚለው መጀመሪያ ራስን በንባብ በትምህርትና በተግባር እውቀት ሙላ። አንተ በክህሎት ስትሞላ ቢዝነስ በራሱ ጊዜ መትረፍረፍ ይጀምራል። በዚህ መሰረት በቢዝነስ መጀመሪያ ራስን በእውቀትና በክህሎት ካልገነባ ለሌሎች የምታበረክተው ነገር አይኖርም። የማይነጥፍ ጉልበት መፍጠር። ሁለተኛው ህግ የስራ ተነሳሽነትን የተመለከተ ነው። ብዙዎቻችን ስራ የሚሰራው ስሜቱ ሲኖረን ወይም ሞቲቬሽን ሲሰማን ብቻ ነው። ይህ ግን ትልቅ ስህተት ነው። ስኬታማ ሰዎች ስሜታቸው ላይ አይመሰረቱ። ስቲቨን እንደሚለው እውነተኛ ጉልበት የሚመጣው ከስራ በኋላ እንጂ ከስራ በፊት አይደለም። ስራውን በግድም ቢሆን መጀመር አለብህ። አንዴ መስራት ስትጀምር ስሜቱና ጉልበቱ ራሱ ይከተላል። ስኬታማ ሰዎች ስራ የሚሰሩት ሲመቻቸው ሳይሆን ሁልጊዜም ያንን ጉልበት በራሳቸው ውስጥ መፍጠር ሲችሉ ነው። የራስን ዋጋ ማወቅ። ሶስተኛው ህግ የራስን ዋጋ ስለማወቅ ነው። አንተ ለራስ የሚሰጠው ዋጋ ዝቅተኛ ከሆነ ገበያውም ሆነ ደንበኞችን ዝቅ አድርገው ነው የሚከፍሉ። በቢዝነስ ውስጥ ብዙዎች ደንበኛ ለማግኘት ሲሉ ብቻ ዋጋቸውን እጅግ ያረክሳሉ። ነገር ግን ስቲቨን እንዲህ ይላል፣ ዋጋን ዝቅ ባደረግ ቁጥር ጥራት የሌላቸውንና ሁልጊዜ የሚያማርሩ ደንበኞችን ትስባለህ። በምትሰጠው አገልግሎት ጥራት ላይ ተማመን፣ ዋጋህንም በዛው ልክ አስከብር። ዋጋህን ዝቅ ካደረግ ግን ዓለምም ያንኑ ያህል ዝቅ አድርጋ ትከፍልሃለች። ትኩረትን አለመበተን። በአንድ ጊዜ 10 ጥንቸል ለማደን የምትሮጥ ከሆነ አንድም አታገኝም። አራተኛው ህግ ስለ ትኩረት ነው። በአሁኑ ዘመን ትልቁ ጠላታችን ትኩረት ነው። ዛሬ አንድ የቢዝነስ ሀሳብ ትጀምራለህ። በሚቀጥለው ሳምንት ደግሞ ሌላ አዲስ የማያዋጣ ነገር ሲመጣ ያንን ትተህ ወደዚያ ትዘላለህ። ስቲቨን ባርትሌት እንደሚለው በአንድ ጊዜ 2 ጥንቸል ለማደን የሚሮጥ ሰው አንድም ጥንቸል ሳይዝ ባዶ እጁን ይቀራል። በአንድ ነገር ላይ ብቻ ትኩረት አድርገህ እዚያ ላይ ምርጡ እስክትሆን ድረስ ሌላ ነገር ላይ ዓይንህን አትክፈት። ራስን መገምገም። ሁልጊዜ ማታ ማታ ዛሬ ከትላንት ምን አሻሻልኩ ብለህ ራስን ጠይቅ። የመጀመሪያው ክፍል ማጠቃለያ ህግ ራስን መገምገም ነው። አብዛኛው ሰው ስህተቱን ለማረም ዓመት ሙሉ ይጠብቃል። ስኬታማ ሰዎች ግን በየቀኑ ራሳቸውን ይመረምራሉ። ዛሬ ምን ስህተት ሰራሁ፣ ነገ ምን ማሻሻል አለብኝ ብለህ ራስን ካልጠየቅ ባለበት ትቆማለህ። እድገት የሚመጣው ትላንት የሰራኸውን ስህተት ዛሬ ባለመድገምህ ነው። ሁለተኛው ምዕራፋችን ሰዎችን አሳምኖ ምርትንና ሐሳብን የመሸጥ ጥበብ ነው። ይህ ክፍል ምርትህን ወይም ሐሳብህን ለሰዎች እንዴት እንደምታስተዋውቅ የምናይበት ክፍል ነው። ጥሩ ምርት ወይም ድንቅ የቢዝነስ ሐሳብ መያዝ ብቻውን ምንም ዋጋ የለውም።
ያንን ሀሳብ ለሰዎች እንዴት እንደምታቀርበውና ስሜታቸውን እንዴት እንደምትነካ ካላወቅ ምርት መጋዘን ውስጥ ተቆልፎበት ይበሰብሳል። ስቲቨን በሁለተኛው ምዕራፍ የሰዎችን ቀልብ ለመቆጣጠርና ምርትህን በቀላሉ ለመሸጥ የሚረዱን 8 የማይታለፉ ህጎችን ያስተምረናል። የወርቅ አሳ ህግ። የሰዎች ትኩረት ከ8 ሰከንድ በላይ አይቆይም። ስለዚህ በመጀመሪያዎቹ ሰከንዶች ቀልባቸውን ያዝ። ይህ 6ኛው ህግ የዘመናችን ትልቁ የቢዝነስ ተግዳሮት ሲሆን የወርቅ አሳ ህግ ይባላል። የሳይንስ ሊቃውንት እንደሚያረጋግጡት በአሁኑ ዘመን የአንድ ሰው ትኩረት በአንድ ነገር ላይ የሚቆየው ለ8 ሰከንዶች ብቻ ነው። ይህ ደግሞ ከወርቅ አሳ ያነሰ ነው። በመጀመሪያዎቹ ጥቂት ሰከንዶች ውስጥ የሰዎችን ቃል ካልሳብክ ለዘላለም ታጣቸዋለህ። ሰዎችን ሰላምታ በመስጠት ጊዜ አታባክን። በቀጥታ ወደ ዋናው ማራኪ ሀሳብ ግባ። የምርትህን ታሪክ መናገር። ሰዎች ምርትህን ሳይሆን ምርትህ የሚፈጥረውን ታሪክ ስለሚገዙ ስለ ምርትህ ከመናገር አትቦዝን። 7ኛው ህግ ስኬታማ ማርኬተሮች የሚጠቀሙበት ሚስጥር ነው። ሰዎች ምርት ወይም አገልግሎት አይገዙም። ሰዎች የሚገዙት ታሪክ ነው። ለምሳሌ አፕል ስልኮችን ሲሸጥ ስለ ራም እና ፕሮሰሰር አያወራም። ይልቁኑ የተለየ አስተሳሰብ ያላቸው አሸናፊዎች ታሪክ ነው የሚተርከው። የእንጨት ጠረጴዛ የምትሸጥ ከሆነ ስለ እንጨቱ ጥራት ብቻ አታወራ። ያ ጠረጴዛ በቤተሰብ መካከለኛ ክፍል ውስጥ የሚፈጥረውን የደስታና የትዝታ ታሪክ ነገራቸው። የሰዎችን ስሜት መንካት። ሰዎች ውሳኔ የሚወስኑት በሎጂክ ሳይሆን በስሜት መሆኑን ጠንቅቀህ ልትረዳ ይገባል። በዚህም መሰረት 8ኛው ህግ በደንበኞች ውሳኔ ላይ ያተኩራል። ብዙዎቻችን ሰዎች የሚገዙት በምክንያትና በሎጂክ ይመስለናል። ፍጹም ስህተት ነው። ሰዎች ውሳኔ የሚወስኑት በስሜት ነው። ከዛ በኋላ ግን በሎጂክ ራሳቸውን ያሳምናሉ። ቢዝነስ ደንበኞች ላይ ፍርሃትን፣ ደስታን፣ ኩራትን ወይም የእርካታ ስሜትን መፍጠር መቻል አለበት። ስሜታቸውን የነካለት የኪስ ቦርሳቸውን ይከፍቱልሃል። ሀሳብን ቀለል አድርጎ መግለጽ። ህፃን ልጅ እንኳን ሊረዳው በሚችል መልኩ ሀሳብን ግልጽ አድርገህ አቅርብ። 9ኛው ህግ ቀለል የማድረግ ጥበብ ነው። አንድን ነገር በጥልቀት መረዳትን የምታውቀው ያንን ነገር ለ6 ዓመት ህፃን ልጅ አቅልለህ ለማስረዳት ስትችል ብቻ ነው። ቢዝነስ ምን እንደሚሰራ ሰዎች በአንድ ደቂቃ ውስጥ መረዳት ካልቻሉ ትተው ይሄዳሉ። አስቸጋሪ የቴክኒክ ቃላትን ተው። ለአጠቃቀም ቀላል፣ ለመረዳት ግልጽና ውሳኔ ለመስጠት የማያወላውል ቀለል ያለ አቀራረብ ይኑራል። የሰዎችን እምነት መገንባት። በአሁኑ ዘመን ትልቁ ሀብት የሰዎች እምነት ነው። 10ኛው ህግ ስለመተማመን ነው። በአሁኑ ዘመን ትልቁና ውዱ የቢዝነስ መገበያያ ገንዘብ ዶላር ወይም ብር ሳይሆን የደንበኞች እምነት ነው። ደንበኞች አንዴ ካመኑ የፈለገውን ያህል ዋጋ ብትጠይቅ ይከፍለዋል። እምነትን ለመገንባት ዓመታት ይፈጃል፣ ለማጥፋት ግን 1 ሰከንድ ይበቃል። ስለዚህ በቢዝነስ ውስጥ ለጥራትና ለታማኝነት ቅድሚያ ስጥ። የደንበኛን ተቃውሞ መቀበል። ደንበኛ ሲከራከር አትከራከረው። ስሜቱን ተረድተው ወደ ራስህ ሀሳብ አምጣው። 11ኛው ህግ የአሸናፊዎች የስነ ልቦና ጥበብ ነው። ከደንበኛ ጋር ተከራክረ ማሸነፍ ትችል ይሆናል፣ ነገር ግን ደንበኛውን ለዘላለም ታጣዋለህ። ስቲቨን እንደሚለው በፍጹም አትከራከር። ደንበኛ ቅሬታ ሲያቀርብ በመጀመሪያ ስሜትን እረዳለሁ በማለት ተስማማ። ቁጣውን ካበረድክለት በኋላ ሁኔታዎችን በጥበብ አስረድተ ወደ ራስህ ሀሳብ አምጣው። ክርክር ሽያጭን ይገድላል። ከሌሎች የተሻልክ ለመሆን አትጣር፣ ከሌሎች የተለየህ ለመሆን እንጂ። 12ኛው ህግ በገበያ ውስጥ ስለ መጉላት ነው። ብዙ ሰዎች አዲስ ቢዝነስ ሲጀምሩ ከሌሎች የተሻለ ለመሆን ይጥራሉ። ነገር ግን ከተሻለ ይልቅ የተለየ መሆን እጅግ ያዋጣል። የተሻልክ ለመሆን ስትጥር ተመሳሳይ ሜዳ ላይ ትወዳደራለህ። የተለየ ስትሆን ግን የራስህን አዲስ ሜዳ ትፈጥራለህ። በገበያ ውስጥ አንተን ብቻ ለይተው የሚያውቁበት አንድ ልዩ መለያ ቀለም ወይም አገልግሎት ይኑርህ። ዋጋን ዝቅ አታድርግ። በጥራት ላይ ተማመን። ዋጋን ዝቅ አድርገህ ገበያ ላይ አትቅረብ። የዚህ ክፍል ማጠቃለያ ህግ ስለ ዋጋ አወሳሰን ነው። ብዙዎች ደንበኛ ለመሳብ ዋጋቸውን ዝቅ ያደርጋሉ። ይህ ግን ምርት ጥራት እንደሌለው ለሰዎች የሚሰጠው የስነ ልቦና ምልክት ነው። ስቲቨን እንደሚለው ዋጋ ከፍ አድርገህ በጥራት ላይ ተማመን። ሰዎች ለውድ ነገር ከፍ ያለ ግምት ይሰጣሉ። ዋጋን ዝቅ ስታደርግ ደንበኛ ብቻ ሳይሆን የቢዝነስን ክብርም አብረህ ትቀንሳለህ። 3ኛው ምዕራፍ የስራ ፍልስፍና ነው። አንድን የቢዝነስ ሀሳብ እንዴት ወደ ተግባር እንደምናወርድ እና ውሳኔዎችን እንዴት በጥራት መወሰን የሚያስችል ስልታዊ ጥበብ ያስፈልገናል። ቢዝነስ መጀመር ቀላል ሊሆን ይችላል፣ በጥንካሬ መቀጠል ግን እጅግ ከባድ ነው። ፈተናዎች፣ ኪሳራዎች እና ተስፋ መቁረጦች ሲመጡ የሚታገድህ ጠንካራ የስራ ፍልስፍና ከሌለ ገና ሳይጀመር የሚበተን ቢዝነስ ነው የሚኖርህ። ስቲቨን ባርትሌት በ3ኛው ምዕራፍ የስኬታማ ሰዎችን የአስተሳሰብ ሚስጥሮች የሚዘረዝሩ 11 የቢዝነስ ህጎችን ያስተምረናል። ውጥረትን ወይም አስቸጋሪ ሁኔታን ፈልገህ ግባበት። እድገት የሚመጣው ምቾት ካለው ቦታ ሳይሆን አስቸጋሪ ሁኔታዎች ውስጥ ራስን ስትወረውር ነው። 14ኛው ህግ ስለ ምቾት ቀጠና ወይም ኮምፈርት ዞን ነው።
አብዛኛው ሰው ህይወትና ቢዝነስ ቀላልና ምቹ እንዲሆንለት ይመኛል። ስኬታማ ሰዎች ግን ውጥረትና አስቸጋሪ ሁኔታዎች ወዳሉበት ቦታ ሆን ብለው ይገባሉ። ምክንያቱም እውነተኛ እድገትና ጥንካሬ የሚመጣው ምቾት ከሌለው ውጥረት ውስጥ ብቻ ነው። ፈተናዎችን አትፍራ፣ ይልቁኑ ራስን ለመገንባት እንደ ትልቅ ዕድል ቁጠራቸው። ውድቀትን እንደ ቤተ ሙከራ ማየት። ውድቀት ኪሳራ ሳይሆን በቀጣይ ምን ማድረግ እንደሌለብህ የሚያሳይ ላብራቶሪ ነው። 15ኛው ህግ ስለ ውድቀት ያለንን እይታ ሙሉ በሙሉ የሚቀይር ነው። ብዙዎች ውድቀትን እንደ ፍጻሜ ያዩታል። ውድቀቶች ትምህርቶች ብቻ ናቸው። እያንዳንዱ ያልተሳካ ሙከራ በሚቀጥለው ጊዜ ምን ማድረግ እንደሌለብህ የሚያሳይ ላብራቶሪ ነው። ውድቀት ኪሳራ ሳይሆን ራስን የምታሻሽልበት ጠቃሚ መረጃ ነው። የ1% ህግ። በአንድ ጀንበር ለመለወጥ አታስብ። በየቀኑ 1% ብቻ ለመሻሻል ጥረት አድርግ። 16ኛው ህግ በአንድ ጀንበር ለመለወጥ በሚሯሯጡ ሰዎች ላይ ያተኩራል። በአንድ ሳምንት ውስጥ ሚሊዮነር መሆን አይቻልም። ስኬት የትናንሽ ጥረቶች ድምር ውጤት ነው። በየቀኑ ራስን ወይም ቢዝነስህን 1% ብቻ ለማሻሻል ጥረት አድርግ። በአመቱ መጨረሻ ላይ ከነበርክበት በ37 እጥፍ በልጠህ ትገኛለህ። በተጨባጭ መረጃዎች ላይ መመስረት። በግምት ከመስራት ይልቅ ደንበኞችህና ገበያው የሚነግሩህን ቁጥር ወይም ዳታ ተመልከት። 17ኛው ህግ ከሰዎች አስተያየት ይልቅ ሁልጊዜ ቁጥርን እመን። ሰዎች ይህ ቢዝነስ አይሰራም ሊሉ ይችላሉ። ደንበኞች ግን ምርትህን እየገዙ ከሆነ ገበያው እየሰራ መሆኑን ቁጥሩ ያረጋግጥልሃል። በግምት ወይም በሰዎች ወሬ ላይ ተመስርተህ ውሳኔ አትስጥ። ሁልጊዜ የሽያጭህን የእይታንና የደንበኞችህን ትክክለኛ ቁጥር ተመልከት። የ10,000 ሰዓት ህግ። በአንድ ነገር ላይ ባለሙያ ለመሆን ጊዜ መስጠትና ደጋግሞ መለማመድ ግድ ይላል። 18ኛው ህግ ስለ ብስለት ነው። በአንድ ነገር ላይ እውነተኛ ባለሙያና አሸናፊ ለመሆን ቢያንስ 10,000 ሰዓታትን በትጋት መስራት ይጠይቃል። በመጀመሪያዎቹ ሙከራዎች ጎበዝ ባለመሆን አትደንግጥ። ደጋግመህ በሰራውና ጊዜ በሰጠው ልክ እጅግ በጣም እያደግክና ማንም ሊወዳደረው የማይችልበት ደረጃ ላይ ትደርሳለህ። በፍጥነት ወደ ውሳኔ መግባት። ምርጥ ሀሳብ መኖር ዋጋ የለውም። ፈጥኖ ወደ ተግባር መለወጥ ግን ሁሉንም ይለውጣል። በዚህ ዓለም ላይ ምርጥ የቢዝነስ ሀሳብ ያላቸው በሚሊዮን የሚቆጠሩ ሰዎች አሉ። ነገር ግን ታላቅ የሚያደርገው ሀሳቡ ሳይሆን ወዲያውኑ ወደ ተግባር የመቀየር ፍጥነት ነው። ዛሬ ያሰብከውን ዛሬውን መስራት ጀምር። ፍጹም የሆነ ጊዜ አትጠብቅ። ፍጹምነት የሚመጣው በመንገድ ላይ እየተማሩ ሲሄዱ ብቻ ነው። ትዕግስት ወሳኝ ነው። ፍሬው ከመብቀሉ በፊት ዘሩ መሬት ውስጥ ተደብቆ የሚቆይበት ጊዜ አለ። 20ኛው ህግ ስለ ትዕግስት ነው። ዘር መሬት ውስጥ ከተቀበረ በኋላ ፍሬ ከማፍራቱ በፊት ረጅም ጊዜ ጨለማ ውስጥ ይቆያል። ቢዝነስም መጀመሪያ ላይ ምንም አይነት ውጤት ወይም ገቢ ሳያሳይ ለወራት ሊቆይ ይችላል። ይህ የስኬት ተፈጥሯዊ ህግ ነው። ስሩን ወደ ታች ሳይሰድ ሽቅብ የሚያድግ ዛፍ እንደሌለ ሁሉ ያለ ትዕግስት የሚገነባ ዘላቂ ቢዝነስም የለም። የገበያውን ለውጥ መቀበል። ገበያው ሲቀየር አብረህ ካልተቀየርክ ትጠፋለህ። 21ኛው ህግ ስለ ተለዋዋጭነት ነው። ዓለም በየሰከንዱ እየተቀያየረች ነው። ገበያው የሰዎች ፍላጎትና ቴክኖሎጂ ሲቀየር አንተም አብረህ ካልተቀያየርክና ካልተማርክ ከገበያ ውጭ ትሆናለህ። የድሮ አሰራር ይሻላል ብለህ ድርቅ አትበል። አዳዲስ አሰራሮችንና የቴክኖሎጂ መሳሪያዎችን ፈጥነህ ተላመድ። ቀጣይነት። አሸናፊዎችንና ተሸናፊዎችን የሚለየው አንድና አንድ ነገር ብቻ ነው። እሱም ሳይሰለቹ መቀጠል መቻል ነው። 22ኛው ህግ ነው። የአሸናፊዎች የመጨረሻ ምስጢር ቀጣይነት ነው። አንድን ድንጋይ የሚሰብረው የውሃው መዶሻ መሆን ሳይሆን ሳይሰለች ደጋግሞ መፍሰሱ ነው። በሳምንት 1 ቀን 20 ሰዓት ከመስራት በየቀኑ 2 ሰዓት ግን ያለማቋረጥ መስራት እጅግ የላቀ ውጤት ያመጣል። ሳይሰለቹና ሳይቆርጡ በየቀኑ መገኘት ግን ድንቅ ተአምር ነው። እቅድ ማውጣት። ያለ እቅድ መጓዝ መድረሻ ሳይኖረው ባቡር ላይ ከመሳፈር አይለይም። 23ኛው ህግ ስለ እቅድ ነው። የመውደቂያ እቅድ የሌለው ሰው ለመውደቅ እቅድ እያወጣ ነው ማለት ይቻላል። በየቀኑ በየሳምንቱና በየወሩ የምታሳካቸውን ግቦች በግልጽ በወረቀት ላይ አስፍራቸው። መድረሻህን ካላወቅ የትኛውን መንገድ የትም አይወስድም። ስራን መውደድ። ዝም ብለህ ለገንዘብ ብቻ የምትሰራ ከሆነ ሲከብድ ታቆማለህ። ስራህን ከወደድከው ግን ማንም ሊያቆም አይችልም። የዚህ ክፍል የመጨረሻው ህግ ስራን ስለመውደድ ነው። ቢዝነስን ለገንዘብ ብቻ ብለህ ከጀመርከው ፈተናዎች ሲበዙብህ በቀላሉ ትተኸው ትሄዳለህ። ነገር ግን ለስራ ያለ ፍላጎት ከገንዘብ በላይ ከሆነ ግን የትኛውን መሰናከል ሊያስቆም አይችልም። ስራህን ውደደው። የስራ ፍቅሩ በራሱ ስኬቱን ያመጣዋል። ቡድን የመገንባትና የመምራት ጥበብ። ወዳጆቼ እስካሁን ባየናቸው ክፍሎች ማንነታችንን ገንብተናል። የማሳመን ጥበቡን አውቀናል። የስራ ፍልስፍናችንንም አጥብቀናል። ነገር ግን ይህን ታላቅ ግዛት ብቻችንን መገንባት አንችልም። ታዲያ አብረው የሚሰሩትን የሚደግፉህንና ወደ ላቀ ደረጃ የሚያደርሱን ሰዎች ወይም ቡድንህን እንዴት ትመርጣለህ? ወደ መጨረሻውና ወሳኙ ክፍል ቡድን መገንባት እንለፍ። በቢዝነስ ዓለም ታላላቅ ግቦችን ለማሳካት ከፈለግን ብቻችንን መሮጥ
በፍጹም አያዋጣም። ብቻህን ከሮጥክ ፈጣን ልትሆን ትችላለህ። አብረህ ከሮጥክ ግን ሩቅ ትጓዛለህ። በዓለም ላይ ያሉ ታላላቅ የቢዝነስ ግዛቶች በሙሉ የአንድ ሰው ውጤቶች አይደሉም፣ የጠንካራ ቡድን ውጤቶች እንጂ። ስቲቨን ባርትሌት በመጽሐፉ የመጨረሻ ክፍል ላይ ስኬታማ ሰዎችን ሰብስበን እንዴት እንደምንመራና ታሪክ እንደምንሰራ 9 ወሳኝ የአመራር ህጎችን ያስተምረናል። በመሆኑ ሰዎችን እንዴት መምረጥ፣ መቅጠር እና ማስተዳደር እንዳለብን ጠንቅቀን ማወቅ ይኖርብናል። ትክክለኛ ሰዎችን መምረጥ። ሰዎችን ስትቀጥር ችሎታቸውን ብቻ ሳይሆን ባህሪያቸውንና ስነምግባራቸውን። 25ኛው ህግ ሰዎችን ስለመቅጠር ነው። ብዙዎች ሰራተኛ ሲቀጥሩ ሲቪ ወይም የትምህርት ወረቀት ብቻ ያሉ። ስቲቨን ግን እንዲህ ይላል፣ ክህሎትን በቀላሉ ማስተማር ይቻላል፣ መልካም ስብዕናና ስነምግባርን ግን ማስተማር አይቻልም። በስራቸው ጎበዝ ቢሆኑም እንኳን የቡድኑን ሰላም የሚያውቁ ሰዎችን አትቅጠር። ለመማር ዝግጁ የሆነ ታማኝና ቅን ስብዕና ላላቸው ሰዎች ቅድሚያ ስጥ። ስራን ማጋራት። ሁሉንም ስራ እኔ ብቻ ልስራ ካልክ መቼም አታድግም። ስራዎችን ለሰዎች ማከፋፈል መማር አለበት። 26ኛው ህግ ነው። ይህ ህግ ለነጋዴዎች ትልቅ ፈተና ነው። ሁሉንም ስራ እኔ ራሴ ልስራው አለማለት። ስራዎችን ለሌሎች ማጋራትና ማመን ተለማመድ። ያኔ አንተ በትልልቆቹ የቢዝነሱ እድገትና ስልቶች ላይ ብቻ ለማተኮር ሰፊ ጊዜ ታገኛለህ። ደስተኛ የሆነ የቡድን መንፈስ መፍጠር። ሰራተኞች በስራቸው ደስተኛ ካልሆኑ ደንበኞችን ደስተኛ ሊያደርጉ አይችሉም። 27ኛው ህግ ስለ ውስጣዊ ሰላም ነው። ሰራተኞች በስራ ቦታቸው ደስተኛ ካልሆኑ ደንበኞችንም በፍጹም ደስተኛ ሊያደርጉ አይችሉም። በስራ ቦታ ላይ ፍርሃትና ጭንቀት ሳይሆን መከባበርና እርስ በርስ መተጋገዝ የነገሰበት ምርጥ የቡድን ባህል ፍጠር። ምርጥ ባህል ምርጥ ውጤትን ይወልዳልና። ጥሩ መሪ መሆን። መሪ ማለት አዛዥ ሳይሆን ራሱ መሬት ላይ ወርዶ አብሮ የሚሰራ ነው። 28ኛው ህግ እውነተኛ መሪነትን ያሳያል። እውነተኛ መሪ ማለት ከጀርባ ሆኖ ሂዱና ስሩ የሚል ሳይሆን ከፊት ቀድሞ ኑ አብረን እንስራ የሚል ነው። ሰራተኞች ጠንካራ፣ ታማኝና ስራ አክባሪ እንዲሆኑ ከፈለግ በመጀመሪያ አንተ ራስህ ያንን በተግባር አሳያቸው። ሰዎች የሚከተሉት የምትናገረውን ሳይሆን የምታደርገውን ነው። ግልጽነት። በቢዝነስ ውስጥ ግልጽነት ከሌለ ጥርጣሬና አለመተማመን ይነግሳል። 29ኛው ህግ የቡድን ጥንካሬ መሰረት ነው። ግልጽነት። በቢዝነስ ውስጥ ሚስጥራዊነትና መሸፋፈን ሲበዛ በሰራተኞች መካከል ጥርጣሬና አለመተማመን ይፈጠራል። ግቦችን፣ የቢዝነሱን ፈተናዎችና የወደፊት እቅዶችን ለቡድኖች በግልጽ አስረዳቸው። ሁኔታዎችን በግልጽ ስታሳያቸው እነሱም ቢዝነሱን እንደራሳቸው ንብረት አድርገው ማሰብ ይጀምራሉ። ሰራተኞችን ማበረታታት። የሰራተኞችን ትናንሽ ስኬቶች ሳይቀር በትኩረት በመከታተል እውቅና ስጥ። 30ኛው ህግ የሰዎችን ስነልቦና የሚገዛ ነው። ሰዎች የሚሰሩት ለደሞዝ ብቻ አይደለም፣ እውቅናና አድናቆትም ይሻሉ። አንድ ሰራተኛ ጥቃቅን ስራዎችን እንኳን በጥራት ሲያከናውን በሰዎች ፊት አመስግነው። እውቅና መስጠት ሰራተኞች ይበልጥ እንዲተጉና ለቢዝነስ ፍቅር እንዲኖራቸው የሚያደርግ ድንቅ ነዳጅ ነው። ከሰራተኞች ጋር የጋራ ራዕይ ይኑር። ቡድን የሚሰራው ለደሞዝ ብቻ ሳይሆን ለአንድ ትልቅ ዓላማ እንዲሆን አድርግ። 31ኛው ህግ ቡድኑን ስለማስተሳሰር ነው። ሁሉም ሰራተኛ ወደ ተለያየ አቅጣጫ የሚጎተት ከሆነ ቢዝነሱ ይበታተናል። ሁሉም ሰው የሚሮጥለትን አንድ የጋራ ታላቅ ግብና ራዕይ አስቀምጥ። ሁላችሁም ለአንድ ትልቅ ዓላማ እየሰራችሁ መሆኑን በየቀኑ አሳስባቸው። ግጭቶችን በሰላም መፍታት። በቡድን ውስጥ ግጭት መፈጠሩ አይቀርም። ዋናው ነገር ፈጥኖ በሰላም መፍታቱ ላይ ነው። 32ኛው ህግ ግጭቶች ላይ ያተኩራል። ሰዎች ባሉበት ቦታ ሁሉ ግጭት መፈጠሩ አይቀሬ ነው። ዋናው ነገር ግን ግጭቱን እንዴት እንፈታዋለን የሚለው ነው። ግጭቶች ሲፈጠሩ ችላ አትበላቸው። ወዲያውኑ በሰላማዊ በግልጽና ፍትሃዊ በሆነ ውይይት እንዲፈቱ አድርግ። በጥበብ የተፈታ ግጭት ቡድኑን ይበልጥ ያቀራርበዋል። ማጠቃለያ፣ ቢዝነስ ማለት ገንዘብ ማግኘት ብቻ አይደለም፣ ለትውልድ የሚሻገር አሻራ መተው ነው። የመጨረሻውና 33ኛው ህግ የቢዝነስ የመጨረሻ ግብ ነው። ቢዝነስ መስራት ማለት በየቀኑ ዶላር ወይም ብር መቁጠር ብቻ አይደለም። እውነተኛ ስኬት ማለት በሰዎች ህይወት ላይ በጎ ተጽዕኖ መፍጠርና አንተ ከሌለህ በኋላ እንኳን የሚቀጥል ታላቅ አሻራ ጥለህ ማለፍ መቻል ነው። ለትውልድ የሚተርፍ ታሪክ ለመጻፍ ዛሬውኑ ተነስ። እንግዲህ ማንኛውንም ቢዝነስ ወደ ላቀ ደረጃ የሚያሳድጉና የስቲቨን ባርትሌት 33 የስነ ልቦና ህጎች እነዚህ ነበሩ። ከነዚህ ሁሉ ህጎች ውስጥ ይበልጥ ያንተን ህይወትና ቢዝነስ ሙሉ በሙሉ ይቀይራል የምትለው የትኛው ህግ ነው? እኔ ህግ ቁጥር 14ን ማለትም ውጥረትን ፈልገህ ግባበት የሚለውን በጣም እወደዋለሁ። የእናንተን ተመራጭ ህግ አሁኑኑ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ የንቁ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ቻው።